አንዳንድ ጊዜ ብዙዎቻችን የምናደርገው ነገር እና ብዙዎቻችን የምንናገረው ነገር ብዙ ነገርን ያበላሻል፣ ብዙ ነገርንም ደግሞ የማይሆን ህይወት ውስጥ ይከታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። እውነት ለመናገር እናት ምን ጠንካራ ብትሆን፣ እናት ምን ጀግና ብትሆን፣ እናት ምን ጎበዝ ብትሆን በልጇ ከመጡባት ደካማ ናት። እናት ወላጅ በልጆቹ ከመጡበት አባትም ይሁን እናትም ትሁን ልጆቻቸውን ከነኩባቸው እጅግ በጣም ስስና ደካማ የሚሰበሩ ሰዎች ናቸው ማለት ነው። እኔ ወልጅ አውቀዋለሁኝ። የወለደ ደግሞ በልጅ ላይ የሚደርሰውን እና የልጅ ስሜት ምን እንደሆነ ያውቀዋል። ለምሳሌ እኔ ወልጄ እናንተ ሳትወልዱ ስለ ልጅ ስሜት እኔ ብነግራችሁ እናንተ አይገባችሁም። የሙቤ ዩቲዩብ ተከታታዮች እንግዲህ ዛሬ ሰላም ሳልላችሁ ወደ ገደለው ገባሁኝ። ምክንያቱም ብዙ ጊዜ ሚዲያ ስለተመቸን ብቻ ወጥተን የምንናገራቸው ነገሮች እጅግ በጣም ቁስልና የማይድኑ ነገሮች ይሆናሉ ማለት ነው፣ ህመም ይሆናሉ። እና እንግዲህ ዛሬ እህታችን ሀቢባ ልጇን አብዛኛውን ጊዜ እኔ እንጃ ብቻ ህፃን ልጅ የሚሳደብ ነው ደንቆሮ የማይሰማ ብሎ የሚሳደብ ነው ማህበረሰብ የሚያሰድበው ወይስ እኔ ማን ነው? አማርኛ አይሰማም ልጅ አታስቡ። አማርኛ አይሰማም ተመስገን። አማርኛ አያውቅም፣ ወደፊትም አያውቅም። ኢንሻአላህ አላስተምረውም። አማርኛ ምንም አይጠቅመውም። ስድብ ነው የሚያውቀው። አማርኛ ቢማር ይሄ ልጅ ሶሻል ሚዲያን ሲከፍት ስድብ ነው የሚማረው። በቃ ምንም 666 ነው መሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ብቻ ይረገጣል። በአላህ በእናትሽ በቃ ትሙት በቃ ማድረጋችንም ለፈጣሪ እሱ ፍርዱን ካልፈረደ የለም ማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ። እኔ ሴጣን አምላኪ ነው መሆኑ ሀቢባ ታይ ወላሂ አሁን እዚህ ራሱ ፎዚ ራሱ ታያለችሽ ነው መስማት አለመስማቱ አማርኛ ሰማም አልሰማም። አንደኛ እናት ብታጠፋ እንኳ እናት አጠፋሽ ከተባለ እንኳ እናት መቀጣት ያለባት እናት መጠየቅ ያለባት። በእናት በደልና በእናት ኃጢአት ልጅ ሊከሰስና ልጅ ሊጠየቅ አይገባም። ምክንያቱም እንደ ባህሉም ከተሄደ ልጅ ሲያጠፋ ወላጅ ይጠየቃል። ያም ደግሞ ልጁ 18 ዓመት ያልሞላ አቅመ አዳም ያልደረሰ ከሆነ እንጂ ያ ሰው ካጠፋ ልጁ ለአቅመ አዳም የደረሰ ከሆነ የሚጠየቀው ያ ራሱ ያጠፋው ልጁ ነው ማለት ነው። ስለዚህ እንዲያው ቢሆን እንኳ ልጁ ለአቅመ አዳም ካልደረሰ ልጁ ያጠፋ ከሆነ እናትና አባት ናቸው የሚጠየቁት እንጂ እናት ባጠፋችው አባት ባጠፋው ነገር ልጅ ሊጠየቅ አይገባም። በዚህ ልክ ደግሞ የወረደ ነገር ይሄ ከፈጣሪ የተሰጠው ስጦታ ነው። ማንኛችንም ስንፈጠር ይዘነው የተፈጠርነው ስጦታ አለን። ከፈጣሪ የተሰጠን በረከት አለን። ብዙዎቻችን ራሳችን ሙሉ ስለሆነ አካላችን ሙሉ ስለሆነ እየጎደለን ነገር ያለ አይመስለንም። እውነት ለመናገር ከጆሮ አለመስማትና አይን ካለማየት ጆሮ እየሰማ ግን ጆሮ የሚሰማው ነገር ቆሻሻ ከሆነ ያልሰማው ይሻላል ማለት ነው። እንዲሁም ደግሞ አይን እያየ ጥሩ ነገር አይቶ የማይሰራበት ከሆነ አይን የሚያየው መጥፎ ነገርን ብቻ ከሆነ ማየት የተሳነው ወይም ደግሞ አይኑ የማያየው ሰው ይሻላል፣ ይበልጣል፣ እጥፍ ይበልጣል ማለት ነው። ልባችን ጤነኛ ሆኖ በልባችን መጥፎ ነገር የምናስብበት ከሆነ ልቡ በሽተኛ የሆነ ሰው እጥፍ ይበልጣል ማለት ነው። ምናልባት እኛ ጋር እኩል ላይራመድ እኛ ጋር እኩል ላይተነፍስ ይችላል ልብ በሽተኛ ሰው። ነገር ግን እኛ ጤነኛ ልብ ይዘን ግን ራሳችን አቆሽሸ ነው በሽተኛ ካደረግነው ፈጣሪ የሰጠውን በሽታ የተሸከመው ልብ ይበልጣል ማለት ነው። ስለዚህ አንዳንድ ጊዜ የምንናገራቸው ነገሮች እኛ ካለንበት አንጻር እና እኛ ከተቀመጥንበት ሳይሆን እነዛ ሰዎች ምን ያህል ስሜታቸው ይጎዳል። ሶሻል ሚዲያ በነገራችን ላይ ቆሻሻ ነው። እንደ ሶሻል ሚዲያ ቆሻሻ ነገር የለም። ቢሆንም ደግሞ እንደዛ ከሆነም ደግሞ ሶሻል ሚዲያ ቆሻሻ ቢሆንም ልጅን በዚህን ያህል ልክ አፍን ከፍቶ ምናልባት ወልዶ ያልጨረሰ ሊሆን ይችላል። ወይም ደግሞ የእነሱ ልጆች እንደዚህ ብለው የሚናገሩ ሰዎች ልጆቻቸው ምንድን ናቸው፣ ቤተሰቦቻቸው፣ አስተዳደጋቸው ብለን ብንጠይቅ ወደ ውስጥ ገባ ብላችሁ ብትጠይቁ በጣም የቆሸሽ አስተዳደግ ያደጉ ወይም ደግሞ ስነ ምግባር አልባ ሆነው ያደጉ ልጆች ናቸው እንደዚህ ብለው የሚናገሩት። እና እኔ የሆነ ለመናገር ቪዲዮውን ስሰማው የሆነ በጣም ነው የተቃጠጠኝ። እኔ የሀቢባ ደጋፊም አይደለሁም የሀቢባ ነቃፊም አይደለሁም። ነገር ግን እንደ ልጁ ሲነካ
እንደ ልጁ በዚህን ያህል ልክ ሲባል ያማል ማለት ደንቆሮ ብሎ የደንቆሮ ልጇን በሽተኛ ልጇን ምናምን ብሎ መናገር። አንደኛ ልጁ ማሻላ ይሰማል በእናቱ ጥረት። እናቱ በጣም ጎበዝ ናት፣ ጠንካራ ናት። እኔ የሆነን ለመናገር እሷን አደንቃታለሁ በጥንካሬዋ ማለት ነው። በምትሰራው ስራ በሚስኪኖችን ስታግዝ የተለያዩ ነገሮችን ስታደርግ አደንቃታለሁኝ። አብዛኛው ሰው የሚጠላት ምንድን ነው? ሶሻል ሚዲያ ላይ ተሰሚነት አላት። ላይቭ ከገባ 4000 5000 ሰው ነው የሚከተላት። የሆነ አጀንዳ ካለ 20-30 ሺህ ነው የሚከተላት። ብዙ ሰው ይወዳታል። እንግዲህ ብዙዎቹ ደግሞ አብዛኛው ሰው እሷ ጋር ሄዶ ስለሚቀመጥ እነሱ ደግሞ አፋቸውን ከፍቶ ሶሻል ሚዲያ ለንግድና ለስራ የሚጠቀሙበት ወይም ደግሞ ሶሻል ሚዲያን እያራገቡ ቢዝነስ ያደረጉት ሰዎች ይጠሏታል። ምክንያቱም ብዙ ሰው እሷ ጋር ሄዶ ስለሚቀመጥ ማለት ነው። ግን እኔ ጋር መጥቶ የሚቀመጠው ሰው እኔ የማስተላልፍለት ነገር ሲመቸው እና የማስተላልፍለት ነገር ለሱ የሚሆነው ሲሆን ነው። መቼም አንድ ሰው የምሰራው ቪዲዮ ካልተመለከተው አይመለከተውም፣ አያየውም። ስለዚህ ሀይባ የምሰራው ስራ ደግሞ እንደ ሀገር ጥሩ ነገር ነው የምሰራው። በነገራችን ላይ እንደ ሀገር አሁን ትዳር አገናኘች፣ እንደዚህ አደረገች ነው የሚሏት። ትዳር አገናኛለሁ ብላ ስትገባ ትዳር እንፈልጋለን ብለው ባይገቡ እሷ ምንም አታደርግም። ምክንያቱም ብቻዋን ምንም የምታደርገው ነገር የላትም። ትዳር አገናኛለሁ ብላ ስትሄድ ተጋፍተው የሚሄዱት የኛው ናቸው። ሰዎቹ ራሳቸው ሚዲያ የሚጠቀሙት ናቸው። 20-30 ሺህ ሆነው እዛ ተቀምጠው አንድ ሰው 3 ሰዓት 4 ሰዓት ብቻ አይበቃውም። 3 ቀን 4 ቀን ለገስት ላይ እየላከ እየተቀመጠ እየሄደ እሷ ምን ታርግ ታዲያ? እሷ አንደኛ ስራ እየሰራች ነው ያለችው፣ ሁለተኛ ህዝቧን እያገለገለች ነው ያለችው፣ ሶስተኛ እሷ ማድረግ ያለባትን ነገር ነው እያደረገች ያለችው። የምትሰራው ስራ ትክክል አይደለም ከተባለ የሚከተላት ሰው ያቁም እንጂ የሚከተላት ሰው ይተው እንጂ እሷ ባመነችበት እየሄደች ነው። ያመነችበትን ደግሞ ያመነበት ሰው እየተከተላት ነው። እኔ እዚህ ጋር ትዳር ስላገናኘች እንደዚህ ስላደረገች ወጋችን አበላሸች፣ ባህላችን አበላሸች። ሲጀምር በባህላችን የሚሄድ ወጣት አለው ያሁን፣ በወጋችን በማድረጋችን የሚሄድ ወጣት አለው ያሁን። አብዛኛው ሰው እኮ ሙሙ ሜዳ ላይ ነው እኮ ያለው አሁን ሰዓት እኮ ልብስ ለብሶ መሄድ እኮ እንደ ነውር እየታየ ያለበት ጊዜ እኮ ነው ያለው። እንደዚህ አይነት ልብስ ለብሶ መሄድ ነውር እየታየበት ያለ፣ ጡት ማስያዣና ፓንት ብቻ አድርገው የሚሄዱበት ጊዜ ላይ ነው ያለ ነው እኮ። ጡትን እያሳዩ መሄድ ጌጥ የሆነበት ሀገር ላይ ነው ያለ ነው። ስለዚህ እኔ የእሷ እንደዚህ አድርጎ ሚዲያ ላይ መስራቷ አግባብ የለውም ብዬ ወይም ደግሞ ተቃውሞ ያስነሳበታል ብዬ የማስበው ምንም ነገር የለም። ምክንያቱም የምሰራው ስራ ትክክል አይደለም ከተባለ ትክክል አይደለሽም ብሎ ህዝቡ አልቀረም፣ ሶሻል ሚዲያ ተጠቃሚው አልቀረም፣ ይሄዳል። ከየትኛውም ዓለም ነው እሷ ጋር የሚገባው። ስለዚህ ጊፍት ተሰጣት እንትን ተሰጣት መብቷ ነው፣ ይሰጣት እንዴ። ምነው እናንተ ጌም ስትጫወቱ እኮ አብዛኛው ሰው ጌም ሲጫወት 1-2 ሚሊዮን እኮ ጊፍተር እየወረደላቸው ነው። እነሱ ለምን ተሰጣቸው ብለህ ነግራት አታውቅም። ስለዚህ የተቸገሩ ወንድሞች፣ እህቶች፣ ቤተሰቦች ካሉ እናቶች ካሉ በቻለችው አቅም እያስረዳች ነው። እሷ እንኳን የምታወጣው ገንዘብ በኖር ጊዜዋን ተቀምጣ ሰዓቷን ገላ ሰው ተሰብስቦ እንዲረዳ እያደረገች ያለች ልጅ ናት። ስለዚህ እሷ ሀገርን እያዳነች የሚታመሙ ህጻናቶችን እያዳነች የእሷ ልጅ በዚህ ልክ ማዋረድ እና ዝቅ ማድረግ እጅግ በጣም ያማልም ያስጠላልም። እንደ ሀገርም ደግሞ እኔ እውነት ለመናገር ልጅን አማርኛ አላስለምደውም አማርኛም አያውቅም ስትል የእውነት ነው የተሰማኝ ማለት ነው። ምክንያቱም በዚህ ልክ ዜጋ ናት፣ የሌላ ሀገር ዜጋ ትምህርቱን አማርኛውን ለመናገር ከፍሎ እየተማረ ባለበት ሰዓት ይቺ ዜጋ የሆነችው የእሷ ዜጋ ግን አማርኛ እሷ መናገር ማስተማር እየቻለች አማርኛ እንዲማርብኝ አልፈልግም ብላ ስትል እውነት ለመናገር ቅስም ይሰብራል። እንደዚህ ቅስም የሚሰብር ነገር የለም። እናት የተወለደችባትን ሀገር ቋንቋ ልጅ እንኳን የማላወቀ ብላ ስትደሰት ስታወት እንግዲህ አስቡት ምን ያህል እንደተሰበረች። እንዳልኳችሁ አባትም ይሁን እናት ምን ጠንካራ ቢሆን ምን ጎበዝ ቢሆን ምንም አይነካም አይሰበርም ቢባል በልጅ የማይሰበር የለም፣ በልጅ የማይታጠፍ የለም፣ በልጅ የማይጎዳ የለም። ልጅ በጣም ስስ ብልት ማለት እንግዲህ ብዙ ጊዜ አይናችን እንትናችን እንላለን፣ ግን ልጅ ከሁሉም በላይ ነው። ለእኔ ልጄ ከሁሉም ከአካሌ በላይ ነው፣ ከሁሉ ነገር በላይ ነው ልጄ ለእኔ ማለት ነው። እኔ የልጅሽ አይን ከሚጠፋ እና የአንቺ ከሚጠፋ ቢሉኝ እኔ እንዲጠፋ ነው የምመርጠው። ምርጫ ይሄ ነው። ምክንያቱም ልጄ ነው። ልጄ ማየት አቅቶት ከጓደኞቹ በታይ ሆኖ ከሚቀመጥ እኔ ማየት አቅቶኝ ቤት ብቀመጥ ነው የምመርጠው። ሞት ሁሉ መርጣለሁ። ስለዚህ እንደ ልጅ ስስ ብልት የለም። በተለይ እናት ስትሆኑ
ከባድ ነው የሆነ ስሜቱ ማለት ላልወለደ ሰው አይገባውም። የወለደ ሰው ይገባዋል ብዬ አስባለሁ። ስለዚህ እናትነት በጣም ትልቅ ነገር ነው እና ስታለቅስ ምን ስትል ማንም አይነካኝም ስትል አልነበር እንደ ምናምን የሚል ኮሜንት አይቻለሁኝና ተው ባካችሁ። ሚዲያ ላይ እኔ ካጠፋሁኝ የእኔ ልጅ አይደለም ሊወቀስ የሚገባው፣ የእኔ ልጅ አይደለም ሊሰደብ የሚገባው። እኔ ነኝ። እኔ ራሴ ባጠፋሁት ጥፋት እኔ ነኝ ልጠየቅም፣ ልከሰስም፣ ልወቀስም፣ ልወገርም መቻል ያለብኝ እንጂ ምንም የማያውቅ ሕፃን ልጅ አምጥቶ ለጥፎ ለዛውን ፈጣሪ በሰጠው ስጦታ ፈጣሪ በሰጠው ነገር በዚህ ልክ አውርዶ እንደዚህ መናገሩ አግባብ አለው ብዬ አላስብም። አግባብም አይደለም። ምክንያቱም እኛ እንደ ሰው ሰው ነን፣ እንደ ሰው ደግሞ እናስባለን። ከእንስሳ የምንለየው እኮ የምናስብ የምናገናዝብ ስለሆነ ነው። እና በዚህ ልክ አድርጎ እሷን አሸማቅቃለሁ ብሎ ህፃን ልጅ ገና ታዳጊ የ6 ዓመት የ7 ዓመት ልጅ በዚህ ልክ ገዝት ከፍቶ ሶሻል ሚዲያ ላይ ይህን ያህል ሰው ይዞ መናገሩ አግባብነት አለው ብዬ አላስብም። እባካችሁ በልጅ አትምጡ፣ ልጅ አትንኩ። በተለይ እንደዚህ ፈጣሪ የሰጣቸው ብዙ እህቶች ብዙ ህፃናቶች አሉ። አይናቸው ማየት የማይችል ከፈጣሪ የተሰጣቸው፣ ጆሮቸው መስማት የማይችል ከፈጣሪ የተሰጣቸው፣ አንድ እጅ አንድ እግር የሌላቸው ወይም ደግሞ 2-3 እግር ያላቸው። 2 እጅ ያለው እኮ ሰው አለ። ሰው ተጣብቆ እኮ የተፈጠረ ሰው አለ። ፈጣሪ ሲፈጥረው መቼም አንድን ሰው እሱ በጥበቡ የፈጠረውን ፍጡር 2 አፍ እኮ በዚህም አፍ እኮ ያለው ሰው አለ። የፈጣሪ ፍጥረቱ ብዙ ነው። ስለዚህ ያንን ሰው ፈጣሪ የፈጠረውን ፍጡር እንደዚህ ፈጣሪ በፈጠረው አፍን ከፍቶ መናገር ነውር ነው እንደኔ። ለማንኛውም እባካችሁ በተለይ ሚዲያ የምትጠቀሙ እህቶቼ፣ ወንድሞቼ አፋችሁ እንዳመጣ ባትናገሩ፣ አፋችሁ እንዳመጣ ባትቀደዱ ጥሩ ነው። እንግዲህ እንደ እናት እውነት ያማል፣ እንደዚህ ባትሉ የተሻለ ነው። እሷ በጣም ጠንካራ እናት ናት። በጣም ጠንካራ ጎበዝ እናት ናት። በነገራችን ላይ ለልጆቿ አብዛኞቻችን ልጆቻችን እንደዚህ አይነት ነገር ተከስቶባቸው ሲፈጠሩ ወይ ከፈጣሪ የተሰጠ ነገር ነው፣ ሐኪም ቤት እንወስዳለን ገንዘብ ካለን፣ ከሐኪም ቤት መፍትሄ ከሌለ ልክ እሷ እንዳደረገችው ጎግል ላይ ምን ብላይ ብሎ የሚል የለም ማህበረሰባችን በሙሉ ማለት ነው። ይህን ነገር የሚያገናዝበው ብዙ ሰው የለም። እሷ ግን ጎግል ላይ ሄዳ ብዙ ነገር አድርጋ የሚያደርጉትን አይታ ከዛ ኮርጃ አምጥታ ልጇ ላይ ትርኢት ሰርታ ያንን ሁሉ ነገር አድርጋ ልጇ እንዲሰማ አድርጋለች። ልጇ እንዲሰማ ማድረጓ ደግሞ እጅግ በጣም ትደነቅ የሚገባት ልትሸለም የሚገባት እናት ናት እንጂ አንዳንድ ጊዜ ብዙዎቻችን እኮ መናገር ስለማይችሉ በቃ መናገር አይችሉም ብለን ዝም ብለናቸው በዛው የሚቀጥሉ አሉ። መስማት ስለማይችሉ በቃ ልክ እንደሷ ጥረንም እንዲናገሩ እንዲሰሙ ማድረግ የማንችል ብዙዎች አለን። እሷ ግን ጥራ ተጣጥራ ብዙ ነገር አድርጋ ልጇ እንዲሰማ አድርጋለች። ከልጆች እኩል አድርገዋለች እና ይቺ እናት ደግሞ ልትደነቅ ይገባል እንጂ በዚህ ልክ ልትወረድ ይገባል ብዬ አላስብም። እንግዲህ ለዛሬ ይዤ የመጣሁት ሀሳብ እንደ ዜጋም ይህን ነበረ። እንደ ልጅ እናትም እንግዲህ የልጅ እናት ስትሆኑ ልጅ ሲነካ ያማችኋል እና ሁሉም ልጅ ልጃችሁ አድርጋችሁ ነው የምታዩት እና እኔ ሳይመን ደግሞ በነገራችን ልጆቿን በጣም ነው የምወዳቸው፣ በጣም የምወዳቸው ናቸው የእሷ ልጆች። እሷንም እጠላታለሁ አይደለም፣ ስራዋ ነው። እሷ ሰው ስለሆነች እንደ ሰውነቷ አከብራታለሁ እና እባካችሁ ስትናገሩ ቀነስ አድርጉ ለማለት ፈልጌ ነው። እስከ መጨረሻው በማየት ላይክ እና ሼር ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ እንድትሰጡኝ እንዲሁም ደግሞ ኮሜንት ላይ ጠየቃላችሁ እንድትጠይቁ ከወዲሁ አሳስባችኋለሁ። ለብዙ እህቶች እንድደርስልኝ ግን ላይክ እና ሼር ማድረጋችሁን አትርሱ። እወዳችኋለሁ። ሰላም እና ፍቅር ለምየ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። ፈጣሪ አምላክ ለሀገራችን ፍቅርና ሰላም አምጥቶ ሁላችንም በስደት ያለን እህት ወንድሞች ለሀገራችን የምንበቃበትን ቀን ቅርብ ያድርግልን። ጦርነት እንበቃ ብሎ ሰላምን የሚያመጣበት ቀን ቅርብ ይሁን እላለሁ። በእግር ወጥቶ በሰላም ከመመለስ ፈጣሪ ይጠብቃችሁ። ወዳችኋለሁ። መልካም ጊዜ